እቺ እንኳን አፕላይ ልታረጋ እንዴ ምንድነው ይብለሽ ፍሎር ማናጀር ፍሎር ማለት አይ ጽዳት ወልወይ የትልልቅ ሰው ነው የህፃንማ እናትና አባቱ ይሰራሉ አይ የህፃን ደሞ እንትንም ይፈልጋል በጣም ሙያ ይፈልጋል የህፃን አንተንም በጣም ማወቅ አለባቸው አሮጊ ግን ይሰጣዋል ዝም ብለው አስሙ በሱ ያጠራቀምከው $1 ነው መታዝ ደሞ ገና ፊትን ሲያዩት ሳቃቸው ነው የሚመጣው በቃ ያመልጣቸዋል እየቀየርኩላቸው ሲስቁ በሱ ባጠራቀምከው $1 እዚህ ኢትዮጵያ መተክለብ ሲጨፍር እና ይጨፍርልኝ አይደለም በመኪና እኮ ጥሩ ስም የላትም ሀገሪቷ የፈረንጆች ሲመጡ እዚህ እኮ ተመክረው ነው የሚመጡት አይደል ዶን ድራይቭ ኢን ኢትዮጵያ እኮ ነው የሚሉት እኛ ራሱ አህያ መስለን ነው የምታያቸው መሰለኝ አንተ አውደኛ ግን አይመስላችሁ እንግዲህ በቅሎ ነው መስሏት አይመስላችሁ ብዙ ልዩነት የላቸውም አሪሶ ምንድነው የምሬ ነው አይ ቦስ ያንቺ ነው ካስኬዱ በጣም የሌለ ገላንታ ተጣጣ ዋናው ከውጪ እኮ እንዳይቆሽሽ የሌለ ነው እንጂ ውስጡ ነው ጭራሽ ምትዳ አንቺ ምን ያለ ሻወር ካልወሰድሽ አንቺ ሬንጅ ነው እንዴ ያለብሽ በብብት ከታተቡ ትላለች ሬንጅ በርሜል ምን አባሽ ነው የምትይው ሃይ ኩታዎች እንዴት ናችሁ ተመልሰናል ዛሬ በአንድ ስፔሻል ሪኩዌስት በሚውዚክ ቪዲዮ ተመልሰናል አቤል ጂ ራስምታት ይባላል ልጅቷ የሚል አዲስ ቪዲዮ ለቆ ነበር በቅርቡ እሱ ላይ ሪአክት እናደርጋለን በብሩኬ በኩል ነው የመጣው ሁላችንም ጀለሶች ናቸው ብራዘር አንተን ነው ዳይሬክት ያናገር አይደል እንደተለመደው ለምትሰጡን ኮሜንት ማበረታቻ በጣም እናመሰግናለን ቀጥሉበት ላይክ ኮሜንት ሼር ኤንድ ሰብስክራይብ በማድረግ ቤተሰብ መሆኑን ቀጥሉበት ጡቃ አርጉ ወደ ቪዲዮ መግባት እንችላለን አንምሮ ሰማ ከደበረን አንምሮ አራች ገ say whatever you feel ብሎኛል እንዲህ ብሎ ነው ያለኝ እንዲህ ነው ያለኝ ልጅቷ ነው ራሱ ለማንኛውም አረጋኛል ልጅ በኢንተርቴይንመንት ና ለምን እዚህ ላይ ታቱ ደሞ ነጭ ልብስ ይጨንቀናል ያምራሉ አሁን አፍሽ ውስጥ ነበር በቦክስ ምልሽ ነጭ ለብሽ እንዲህ ብትንጠላጥ እኮ ያሁን እሱን አየው አያምርም በጣም ግሬስ በጣም በቃ ያምራል ሁሉ ነገሩ ነጭ መሆኑ ሲኑቹ በጣም ነው የሚያምሩት አይርኔ ሊስምነው አባት ሳሚዳ ነው ሊጀርባር ያለው ይሄው ዘጋ ያበደ ነው ያኛው አንተ እነዚህ ልጆች ራሱ በጣም ፕላትፎርም ያገኙ ጎበዞች ናቸው ዳንሰኞች ሻው ይሄ ልብሱ አያምርም ከለሩ ቁዳ የሚመስል አቤት የጾምን ከሰሰክ ደበላለበት ይደንሱታል እንዴ በኢየሱስ ወንዶራ
ሰው እንደዚህ ወፍሮ እንኳን እንደዚህ እንቀሳቀሳል ብራዘር ምን ላድርገው ነው እየተንቀሳቀስኩ እኮ እንደገንፎ ገንፎ አንተ ዳሳጆ ግደስ ስትል በቃ ተደበላለቃለ አይ አቤላ አንዴ መልእክት አለኝ እኔ ስልክ ቁጥሯን ብቻ አይደል እኮ መልእክት አለኝ አስተላልፊ አይ ለሷም አይጂ ላይ ዴም እንድናረግላት ቪዲዮ ላታዩ ትችላለች ሪአክሽን ቪዲዮ ስለዚህ ስሟን ይንገር የተሰማን ነው እኔ ስልኳን አንተ ኢንስታግራም ላይ ላክላት እኔ ስልኳን ቢሰጠኝ ደስ ይለኛል ያው ቴሌግራም ነው የምትወራው ሮፕ እንዴ ዳይሬክቲንግ ሲኒማቶግራፊ ኤዲቲንግ ሁሉንም የሰራው እሱ ነው ሁለገቡ ሮቤል ብርሃኑ ግራፊክስ ታውቃቸዋለሽ ፊታ ፕሮዳክሽን ዲዛይን አሪፍ ነው በጣም ግራፊክሷ መቺ ታይትሏን አይታታ ልጅቷ እንትኗ ፎንቷ በጣም ነው የሚያምረው ይሄ ልጅቷ የሚለው የቫይሲቲን ታቋላ ቫይሲቲ አይነት ፎንት ናት በጣም ነው የሚያምረው ታምራለች በጣም ፎንቷ በጣም በቃ ተመችቶኛል ብራዘር በተለይ ቺፓ ያው ምን ወደው ነገር ታውቂያለሽ አንተ ባለፈውን ቬሮኒካ ላይ ስንሰራ ሲቀጥል ያውለ ምን መሰለ ክሊፑ ከተለመደ ወጣ ያለ ነው ሴት ዲዛይን ገብቷል አፍሪካ ክሊፖች ላይ አለ በደንብ አሁን ለምሳሌ ኮኔክሽን ከሰራልኝ ላሳያችሁ ተመችቶኛል በጣም ዘፈኑ ግጥምና ዜማው ደስ ይላል በቃ ካቺ ነው ዜማው በጣም ካቺ ነው ከእንደገና ክሊፑ የተሰራበት ሴት ዲዛይኑ ያልከው ቅድም እሱ በቃ ከለሩ ያምራል የልጆቹ የወንዶቹ ዳንስ በጣም ነው የተመቸኝ የሆነ እነሱ ልጆች በቲክቶክ እንደቀልድ ጀምሮ በጣም አሪፍ ላይ እየሰሩ ነው ያሬድ ክሊፕ ላይ ማይተናቸዋል ይመቻል ግጥሙ በጣም ደስ ልጃማን ሌላም ስራዎች ላይ ስለምናውቀው ልጃማን የሚሰራው ግጥምና ዜማ በጣም ነው የምወድለት በጣም ማለት ነው ይሄም ግጥሙ ደስ ይላል የሆነ ይሄን ዘፈን ቦስ ፌስቡክ ላይ እኔ አንዳንድ ሰው ዝም ብሎ ሳይ ወይ በደንብ ሳያዳምጠው ነው የሚተቸው እንጂ እኔ በጣም ሰብስታንስ አለው ዜማውም ግጥሙ በጣም ተመችቶኛል የሌለን ይወደድኩት አሁን ደጋግማ የምትሰማው አይነት ዘፈን አለ እንደዛ ክሊፑም ደስ ይላል በጣም ከለሩ ምኑ አሪፍ ነው በቃ የሆነ ስታየው የሆነ እንደ አርቲስት ስዋጋሉ በጣም ደስ የሚል ማለት ለዚህ አይነት የሙዚቃ ስታይል ሆነ የሚሆን ነው እሱ ራሱ ልጁም በጣም ደስ ይላል እኔ ኦቨርኦል በጣም ነው የተመቸኝ በጣም ማለት 9 ሰጥቷል ከ10 ከቪዲዮ ልጀምር ቪዲዮ አሪፍ ነው በጣም የሆነ አንድ ስቱዲዮ ውስጥ ነው ማለት የሆነች 4x4 የሆነች ነገር ውስጥ ሴቲንግ እየተቀያየረ ነው የተሰራው ከለር ሴቲንግ ምናምን እየተቀያየረ በጣም ጥሩ ነው ያልተለመደ ነው በእኛ ሀገር እንትኖች ላይ ያልተለመደ ነው ብዙ ጊዜ ዛፉ ውስጥ ጫካ ውስጥ ምናምን እኛ ምን ሰራው ሲያባራትን ስራ ሲሰብሩና የዘፈኑ እንትን ቢለያይ ማለት አሁን እንደዚህ አይነት ነገሮች በጣም እየመጡ ነው አንድ ቦታ ብዙ ሳትለፋ ምን ሳትል እዛው ላይ ብዙ ነገር ማሳየት ይቻላል እና እሱን አይቻለሁኝ ኮስቲዩማቸው ልብሳቸው በጣም የልጆቹ በጣም አሪፍ ነው ወንዶቹ የሚደንሱት ዳንስ በጣም አሪፍ ነው ቪዲዮ በጣም አንደኛ ነው ወደ ግጥሙ ስንመጣ ብዙ ጊዜ አሁን እንደዚህ አይነት ዘፈኖች ሲሆኑ ግጥም የመስማት እንትናችን ያን ያህል አይደለም ማለት ግጥም አለው ብለን አናስብም መሰለኝ ብዙ አንሰማም እንጂ ግጥሙን በደንብ እንደው ሰው በደንብ ከሰማው ቆንጆ መልእክት አለው ማለት ጥሩ ነገር እንትን ይላል በደንብ ነው ግጥሙ የተጻፈው ዜማውም እንደዛው እና ለሂፕ-ሆፕ በሚሆን መልኩ ነው በደንብ ተደርጎ የተሰራውና በጣም አሪፍ ነው አቤልጂም አሪፍ አድርጎ ተጫውቷል ያው ቅድም እንዳልሽው ነው አልበም አለው አልበሙ ላይ ያሉት ትራኮች እንዳለ በደንብ የመስማት እድሉን ካገኛችሁ ስሙት ግጥሞቹ በጣም ቆንጆ ናቸው በሳል ግጥሞች ነው የሚጽፈው የሚጠቀማቸው ማለት ነውና አሪፍ ናቸው ከሂፕ-ሆፕ አርቲስት ብዙ አይደለም አሁን ምናልባት እየመጣ ካልሆነ በስተቀር ብዙ ሂፕ-ሆፕ ላይ በሽ ነው የሚያልቀው እንደዚህ አይነት አሪፍ ግጥሞች ብዙ አሰማ እና አቤልጂ በጣም አሪፍ ስራ ነው የሰራው በርታ ሂፕ-ሆፕ እኔም 9 ነው የምሰጠው እኔ ሲገባ ግን አይም ሶሪ ቱ ሴ ዚስ ግጥሙ ከዚህ በጣም የተሻለ መሆን ይችላል ነበር ለኔ እናንተ እንዳላችሁት በጣም አላወራም ስለ ግጥሙ ማለቴ ግጥሙ በጣም ብዙ ሰምቻለሁ ከዚህ የተሻለ ለምሳሌ ሂፕ-ሆፕ ካልክ አሁን ለምሳሌ የካስማሳ አለ ኢቭን አልረዳውም ሁላ እስከማልረዳው ድረስ ግጥሙ ላይ አሁን ለምሳሌ የልጃማን ያላችሁት የኪያሙን ዘፈን ስለሰማሁት በቃ
እኔ አሁን በሱ ነው የምሰማው ገብቷል የኛውን ዘፈን ለምን ልጁን በዛ ነው ያሰብኩት ግጥም በተለመነ በኪያሙ ዘፈን ማለት ሶ አሁን ይሄኛውን ሳስበው እንደኔ እንዳላችሁት ይኸውልህ አሪፍ ነው ጥሩ ነው ግን እንዳላችሁ በጣም አሪፍ ነው ብዬ አላስቀምጠውም ግጥሙ ከዚህ በደንብ መሻል ይችላል ለኔ ግጥሙ በተረፈ ግን ክሊፕ ላይ ስንመጣ ለኔ ክሊፕ እንደዚህ አይነት ክሊፖች አልተለመዱ አንደኛ በጣም ሲምፕል ናቸው ካሰብክበት የሆነ አንዳልከው አራት ማዕዘን ነገር ቀለም ቀብተ ነው መሰራው ከዛ ላይቲንግህን ማስተካከል ነው የካፌውን ሲን አይተዋል ካፌ ሲን ነገር አለ በጣም ነው የሚያምረው እዛው እንትኑ ሳይቀየር ስታይሉ ሳይቀየር በቃ እዛች አራት ማዕዘን አንድ አይነት ቀለም ውስጥ ካፌ ሰሩ ከዛ በኋላ የልጅቷ ይሄ ልብሶቹ ምትተኛበት ከልጆቹ ጋር ያላት ምናምን መሰራበት ምጨፍረው ያለበት ምናምን እንዳለ በጣም ያምራልና ምን አለ መሰለህ አሁን እኔ ዳይሬክቲንግ በሰራ አያለው ብዙ ማንንም ሰው ነው ማለት ያያል ከብዙ ክሊፖች ከዛ በኋላ ግን ክሊፕ አይተህ እንዴት አድርጌ ቀይረዋለሁ ነው ዋናው ነገሩ ገብቷል አሁን ለምሳሌ የአፍሪካ ክሊፖች ለኛ በጣም ብዙ ማስተማሪያ ይሆናሉ ገብቷል አሁን በእርግጠኝነት ማለት ነው ያዩዋቸው ክሊፖች አሉ የአፍሪካ ክሊፖች አንደኛው አሁን እኔ ጭንቅላት ውስጥ የመጣው የማሊክ ቤሪ ይሄ ኮንትሮል የሚለው ነው አሁን ይሄ እንደዛ የተሰራ ክሊፕ ነው ክሊፑ ማለት ነው አየው ከለሩ ይብን በቃ እንደዚህ አይነት ነገሮች ናቸው ግን ይሄን አይመስልም ክሊፑ ገብቷል እንደዚህ አይመስልም ክሊፑ ያኛው አየው አይደል እና ይሄ በጣም ቆይቷል 2016 ላይ ወጣ ዘፈን ነው እና ስታመጣ ይሁን ነገር በራስህ ደግሞ የሆነ ነገር መጨመር አለበት ሶ ለኔ እሱ ነገራቸው በጣም ተመችቶኛል በጣም አሪፍ ክሊፕ ነው ዘፈኑ በጣም ካቺ ነው ስልኬ ላይ አስቀምጬ ማዳመጡ አይነት አሁን ለኔ እኔ ቢት ወዳለው ምናምን እላችኋለሁ በቃ ስልኬ ላይ አስቀምጬ ማዳመጡ አይነት ዘፈን ነው በጣም የተመቸኝ ለኔ 8 አሪፍ ነው ኤኒዌይ ወደነዋል 998 ላይ ደውሉ ኩታዎች እናንተስ እንዴት አያችሁት ይሄን ሙዚቃ ክሊፕ እንደተለመደው ላይክ ኮሜንት ሼር ሰብስክራይብ በማድረግ ቤተሰብ መሆናችሁን ቀጥሉ በቅርቡ ደግሞ በሌላ ቪዲዮ እንመለሳለን ይመቻችሁ ቻው